በዚህ ሳምንት ቤተክርስቲያን ተድላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይሄን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24 ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ። ከሊቃውንት የተሰበሰበ አባቶቻችን ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉይ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልካ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ሰሎሞን አንዱ ነው። መኃልየ ሰሎሞን ደግሞ መልክ ነው ራሱ። ስብሐት ለከ ሰላም ለክሙ እየተባለ ነው መልካ ሕማማቱ የሚደረስ። መልካ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም። ከስንፍና በቀር ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተክርስቲያንን ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃል እግዚአብሔር ተክታ ስታደርስለት ትሰነብታለች። ይህም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ 3 ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ካልተከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተክርስቲያን መዋል አለብን። ግብረ ሕማማቱ መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተድላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ፣ ስጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን ስጋው ደሙን። ለምን? የጸሎተ ሐሙስ ዕለት ብቻ የሚቀደስበት ምክንያት የጸሎተ ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ ዓርብ ስለተሰቀለ ያንን ታሳቢ ማድረግ የዛለት ምስጢረ ክህነትን ለማስተማር ሥርዓተ ቁርባንን ለማስረዳት 12ቱን ብቻ አቁርቧል። ዛሬ ግን ስጋው ደግሞ ለሁሉ ስለተሰጠው ሁሉም ምዕመናን ይቆርባሉ ማለት ነው። ማማተብ ግን ይቻላል ሳምንቱን። ለምን? የማንባረክበት ምክንያት ሐዘንን ለመግለጥ የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሰላም የሚሰጥ አምላክ ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበት መስቀል ሳንሳለም እንሰነብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ይህንን አድርጎ ዓርብ ማታ ለእሑድ እስከ እሑድ ድረስ አክፍሎ መዋል ይገባል። ማንኛውም ሰው ማክፈል ይገባል። ፍታት የለም፣ ክርስትና የለም። በዚህ ሳምንት ቀናቸው የሚደርሱ ክርስቲያኖች ቢኖሩ ወይም ደግሞ 40 ቀን የሞላው ወንድ ልጅ 80 ቀን የሞላት ሴት ልጅ ብትኖር ዕለቱን እንደማለፍ አይቆጠርባቸውም። እሑድ ክርስትና ይነሳሉ ማለት ነው፣ ይሰነብታሉ። ንዑሰ ክርስቲያን አዲስ ተጠማቂ ካደጉ በኋላ ክርስቲያን የሚሆኑ ምዕመናን ቢኖሩ ሐሙስ እግራቸውን አብረው ይታጠባሉ፣ አይከፈልባቸውም። ቁርባን ግን አይቆርቡም። ክርስትና የሚነሱት የሚጠመቁት ግን እሑድ ነው ማለት ነው። ይህንን አድርገን ስርዓቷን ጠብቀን አክብረን ጌታችን መድኃኒታችን ኢየሱስ ክርስቶስን ፋሲካችን ክርስቶስን ተከትለን ከኃጢአት ወደ ጽድቅ፣ ከክደት ወደ ሃይማኖት፣ ከመለያየት ወደ አንድነት፣ ከጠብ ከክርክር ወደ ፍቅር፣ ከሞት ወደ ሕይወት እንድንሻገር ሀገራችን ኢትዮጵያም ወደ ሰላም እንድትሻገር መለያየት እንዲጠፋልን፣ ፍቅር እንዲነግስልን፣ በሀገር ያለው ሁከት ዘረኝነትና ክፋት እንዲጠፋልን
ፍቅር አንድነትን አስበን ከእሑድ ጀምረን ታርቀን በፍቅር ሆነን ማሳለፍ ይገባናል። በሕማማት ክርስቲያኖች ምን ያደርጋሉ ሲባል ራሳቸውን ለሰጣቸው ጌታ ራሳቸውን ይሰጣሉ። በዓይናቸው በጎ ነገር ብቻ ከመመልከት ውጭ ለሥጋ የሚሆን ነገርን ባለማየት፣ በጆሮ ለሥጋ የሚሆን ነገር ባለመስማት፣ እግር ወደ ሥጋዊ ነገር ባለመሄድ፣ አንደበት ሥጋዊ ነገር ባለመናገር፣ ለሰውነታችን የሚገባውን ሥጋዊ ጌጥ ከመጠን በላይ መታጠብ፣ ሰውነትን መንከባከብ፣ በምቾት ስፍራ ላይ መኖር፣ ለሰውነት ምግብ አጣፍጦ ማቅረብ፣ ዋዛ ፈዛዛ፣ ጨዋታ፣ እንዲህ ያሉ ነገሮችን ሁሉ ትተን ራሱን ለሕማም ለሞት ለእኛ ብሎ አሳልፎ ለሰጠ ጌታ ራሳችን መስጠትን የምናደርግበት የምናሳይበት የስጦታ ሳምንት ነው። የምንሰግድበት የምንጸልይበት ምዕመናን በቤተክርስቲያን ተገኝተው ቀኑን ሙሉ ሲሰግዱ የሚውሉት በእኛ ስግደት ኃጢአታችን ይደመሰስልናል ብለን አይደለም፣ የእኛ ሥራ ያጸድቅናል ብለን አይደለም። የምናደርገው ራሳችን ለመስጠት ለእኔ ብለህ ወደቅህ ሆይ እኔ ትቢያ ልሁንልህ፣ ለእኔ ብለህ ተደፋህ ሆይ እኔ ልደፋልህ፣ ለእኔ ብለህ ተገረፍክ ሆይ እኔ ልገረፍልህ ብለን ራሳችን ለጌታ ፍቅር የምናሳይበት ሳምንት። ሁልጊዜም እናሳያለን፣ ግን ዕለቱን ለማሳመን ነው እንጂ ክርስቲያን ኑሮ ሁሉ በክርስቶስ ፍቅር የታሰረ ነው እንጂ ዓመቱን ሙሉ ክርስቶስን ትተን በሳምንቱ የክርስቶስ የምንሆን አይደለንም። ይበልጥ ደግሞ በዓል ወስነን የምናሳይበት የምንገልጥበት ያቺ ቀን የማትረሳ መሆኗን የምናሳይበት ጊዜ ነው ማለት ነው። በዚህ ሳምንት ባልና ሚስት አብረው አይተኙም፣ የጣፈጠ ምግብ አይበላም፣ ቢቻል የጨው ቂጣ አይቻልም ሰው ሁሉ እንዳቅሙ ጥሩ ውሃ ብቻ በመጠጣት ወይን የሚያሰክር መጠጥ ጣፋጭ መጠጥ ባለመጠጣት፣ ምቹ ቦታ ላይ ባለመተኛት፣ ስጋዊ ጨዋታዎችን ቀልዶችን ሁሉ በማስወገድ ዘፈን፣ ጨዋታ፣ ድልቂያ፣ ተድላ ደስታ። በሕማማት የተደሰተ ሰው በትንሣኤ ሊያለቅስ ይገባዋል ይላሉ 318ቱ ሊቃውንት በፍትሐ ነገሥት ሲናገሩ። ድግስ የለም በዚህ ሳምንት። ይህን ሁሉ አስበን ከጌታ ጋር የምንታመምበት ሳምንት ነው። ከክርስቶስ ጋር የታመመ ሰው ከክርስቶስ ጋር ይነሳልና። እነዚህ ሕማማትም ለእኛ ክብሮቻችን ናቸው። ቅዱስ ዮሐንስ አፈወርቅ እንደተናገረ ይትባረክ እግዚአብሔር ዘሰመየ ሕማማተ ወልዱ ክብረ ወስብሃተ። የልጁን ሕመም ለእኛ ክብር ያደረገ እግዚአብሔር ይመስገን። የልጁን ሕማም መከራ ለእኛ ክብር ያደረገ እግዚአብሔር ይመስገን። እነዚህ ሕማማት ለእኛ ፈውስና መድኃኒት ናቸው። በተወክፈ ሕማማተ እንተምሉ መድኃኒት ነው። ቴዎዶሲዎስ የሚባል ሊቅ ሲናገር በሃይማኖተ አበው ድህነትን የተመላ ሕማምን ተቀበለ ይላል። ድህነትን የተመላ ሕማምን ተቀበለ። በተቀበላቸው ሕማማት ውስጥ ድህነት አለ፣ የሰው ልጅ መዳን አለ። ሲታሰር ከታሰርንበት ቁራኝነት እርግማን ፈቶናል፣ ቤዛ ሆኖናል። ሲከሰስ 5500 ዘመን የነበረብንን የዕዳ ደብዳቤ እና ክስ ደምስሶልናል። ወደምሰሰ መጽሐፈ ዕዳ ነው፣ የዕዳ መጽሐፋችንን ደመሰሰ ብሎ ቅዱስ ጳውሎስ በቆላስይስ መልእክቱ እንደተናገረ ደብዳቤያችንን አጥፍቷል። የአይሁድን ግርማ ወይም የሚያስፈራ የሚደነፋ ፊት በማየቱ የአጋንንትን ፊት ላየንበት ዓይናችን ቤዛ ሆኖልናል። የአይሁድን ይሰቀል ይሰቀል የሚል ድምፅ ስለሰማው ጆሮ የአጋንንትን ማስፈራራት የሰማንበትን ያንን ድምፅ ቤዛ ሆኖልናል። እሱ ስለተገረፈ በሕማም 5500 ዘመን በሞት የተገረፍነውን ግርፋታችንን አርቋል። ስለ መራቆቱ ከጸጋ ተገፈን የነበርነውን
ወደ ጸጋ መልሶ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል እንዳለ ቅዱስ ጳውሎስ በጥምቀት እሱን ለመልበስ አብቅቶናል። በመራቡ ምክንያት ቅዱስ ሥጋውን ክቡር ደሙን አጥግቦናል። ተጠምቶ ሐሞት እንደጠጣ ለእኛ መራራ ሞትን አርቆልናል። ስለተቸነከረ ተቸንክረንበት የነበረውን የሞትን ችንካር የሞትን መውጊያ ሰብሮልናል። ሞት ሆይ መውጊያ ወዴት አለ ያለው ቅዱስ ጳውሎስ ለዚህ ነው። የእሾህ አክሊል በመድፋቱ አዳም ሆይ መሬት ካንተ የተነሳ የተረገመች ትሁን፣ እሾህና አሜከላ ይብቀልብህ ተብሎ ተረግሞ ነበረ። መሬት የተባለ ሰውነታችን ነው። እሾህ የተባለ በእኛ ላይ የሰለጠነብን ኃጢአት ነው። በራሱ ላይ የእሾህ አክሊል በመድፋቱ ጌታ መድኃኔ ዓለም ኢየሱስ ክርስቶስ በእኛ ላይ የነበረውን እሾህ ነቃቅሎ ያጠፋ ዘንድ የኃጢአትን ስልጣንን ድል ይነሳ ዘንድ የእሾህ አክሊል ደፍቶልናል። በመሰቀሉ ሞትን ሰቅሎታል፣ ቸንክሮታል፣ ድል ነስቶታል፣ ጥልን አጥፍቷል። በምድርና በሰማያት በአባቱና በእኛ በራሱ በእኛ በመንፈስ ቅዱስና በእኛ በሰውና በመላእክት የነበረውን በሕዝብና በአሕዛብ የነበረውን የጥል ግድግዳ አፍርሶ እርቅን ሰጥቷል። ውእቱ ሰላምነ ወነሰተ አረፍተ ማእከል። እሱ በመካከላችን የነበረውን የጥል ግድግዳ አፍርሷል፣ ሰላማችን ነውና ይላል ቅዱስ ጳውሎስ ኤፌሶን ምዕራፍ 2 ቁጥር 14 ላይ። ሰሙነ ሕማማት ሲመጣ ደግሞ ቀኑን ሙሉ ስንሰግድ ስንጸልይ ከቆየን በኋላ የመጨረሻው ምህላ ይደረጋል በቤተክርስቲያናችን። ምህላው ሲደረግ የክርስቶስን ሥጋውን የሚመስል በእውነት እንደው ቤተ መቅደስ ገብታችሁ ስርዓቱን እንድትከታተሉ በዚህ አጋጣሚ እንደው አሳስባለሁ። ውጪ ሆኖ እያወሩ ስግደት አሁን ስግደት ነው እያሉ ከመስገድ በሌሊት ሄዶ ቀድሞ ገብቶ እዛ ስርዓቱን ማየት በጣም አስደናቂ ነው። ቤተክርስቲያን በምን ደረጃ የክርስቶስን ሕመም እንደተረዳችው ለማየት የፈለገ ሰው መቅደስ ውስጥ ገብቶ ነው የሰሙነ ሕማማትን ስርዓት ማየት ያለው። እያንዳንዱ ስርዓት ትርጉም አለው። እጅግ ልብ የሚሰብር የክርስቶስን መከራ በምን ጥልቀት እንደምትረዳ የሚያሳይ ስርዓቱ እና የመጨረሻው ምህላ ላይ ቀሳውስቱ ሁለት ሆነው በእጃቸው ክርስቶስ ልክ እንደተገነዘ እንደተሸፈነ ሆኖ በዛ አምሳል የተሰራውን ነገር በእጃቸው ይዛሉ እና ይዘው ለረጅም ሰዓት እየዞሩ መንበሩም እግዚኦታ ይካሄዳል። በጣም ልብ የሚሰብር። እኔ ልጅ ሆኜ አንድ ጊዜ ምን ሆነ መሰላችሁ ነው መታደል ሊሆን ይችላል ወይ ደግሞ ይህንን ይኸው ብሎ ይሆናል እግዚአብሔር አላውቅም። በጣም አረጋውያን አባቶቻችን ነበሩ ይህንን ምህላ የሚያደርሱትና ሁለት ቀሳውስት ይዘው እጃቸው በጣም ዛለ። እንግዲህ ምህላው በጣም ብዙ ነው እንደምታውቁት የመጨረሻው ምህላ እና እኔ ትንሽ ነበርኩ የዛን ጊዜ። ቄሰ ገበዙ ና አሉኝና መሀል ላይ ያዝ አሉ እና ከሁለቱ ቀሳውስት ጋር እግዚኦታው ላይ ያንን የመያዝ አጋጣሚ ኖረኝ። ስርዓቱ አይፈቅድልኝም፣ ያው አንዳንድ እድሎች አሉ ለማለት ነው። እና በጣም የሚገርማችሁ ያን ቀን የተሰማኝን መቼም የማልደግመው ነገር ነው። ምህላው ብቻ ሳይሆን እነዚያ ሁለት ቀሳውስት ያንን የክርስቶስን የተቀበረበት የሚመስለውን አምሳሉን ማለት ሥጋውን እንደመያዝ ነው ይዘው እግዚኦታ ሲያስብሉ ያለው ስሜት በትክክል ዮሴፍና ኒቆዲሞስ ሊሰማቸው የሚችለው ያለው። ይችን ክርስቶሳዊት ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። በሕማማት ሰሞን ያሉት ዕለታት እያንዳንዳቸው ስያሜ ያላቸው። እንግዲህ የሆሳና በዓል ከተከበረ በኋላ ጠዋት ላይ ሁሉ ስርዓት ተፈጽሞ በህብረት የሚደረገው ፍትሐት ሁሉ ተከናውኖ ሰሮተ ሕዝብ ከሆነ በኋላ ከተለያየን በኋላ ማለት ነው ወዲያውኑ የዕለተ ሕማማት ስርዓት ይቀጥላል ማለት ነው። ምክንያቱም ቡራኬ የለም፣ መስቀል መሳለም የለም፣ ከዛ በኋላ ከበሮ መምታት የለም፣ በቀጥታ ይቀጥላል ማለት ነው። ከዛ ከሌሊቱ ጀምሮ ምንባባቱ ሁሉ በተለይ በግብረ ሕማማት ላይ ተቀምጦ እንደምናገኘው አገልግሎቱ በዛው ይቀጥላል ማለት ነው። ሰኞ እንግዲህ ቃሉ ሰኑይ ከሚለው ግስ የወጣ ነው። የእሁድ ማግስት ነው። ሁለተኛ ቀን ነው ሰኞ በፍጥረት አቆጣጠር ሁለተኛ ቀን ነው። እሁድ የመጀመሪያ ቀን ነው። ሰኞ ሁለተኛ ቀን ነው። ሰኞ ስንል የመጋቢቷን ሰኞ ጥንት ክርስቶስ ሲሰቀል የነበረችዋ ሰኞ መጋቢት 23 ቀን ነው የምትሆነው ማለት ነው። ይሄ ዕለት አይሁድ በክርስቶስ ላይ ምክራቸውን የጀመሩበት ዕለት ነው። እንግዲህ የሆሳዕና ዕለት ያ ሁሉ ትርምስ እንደተደረገ በነሱ ሕይወት ውስጥ ማለት ነው በጣም የሚገርም ነገር እንደተደረገና ቤተ መቅደስ ውስጥ ገብቶ ሻጮቹን ለዋጮቹን ገስጾ ጅራፍ ገምዶ ገበታቸውን ገልብጦ ቤቴ ጸሎት ቤት ናት ብሎ በኃይል በስልጣን ተናግሮ አሳልፈዋል እና ይሄ አንገብግቧቸዋል። በጣም ተበሳጭተዋል። ስለዚህ ወዲያውኑ
በማግስቱ ስብሰባ ነው የጀመሩት። እንዴት አድርገን እናስወግደው? ሎቱ ስብሐት፣ ይሄ ሰው ብዙ ሰው ተከተለው፣ ስለዚህ ከተማ ዓለሙ በሙሉ እየጠፋ ነው፣ እንዴት አድርገን እናስወግደው የሚለውን ምክር የጀመሩት ሰኞ ነው። ሰኞ በተለየ መልኩ በቅድስት ቤተክርስቲያን የምስጋና ስርዓት ማለት ነው አንጾተ ቤተ መቅደስ የሚታሰብበት ነው። ቤተ መቅደሱን ያጸዳበት፣ ወደ ቤተ መቅደስ ገባ፣ ቤተ መቅደሱን አጸዳ፣ ቤቴ የጸሎት ቤት ናት አለ። ይሄ የሚታሰብበት ነው። መርገመ በለስም ትባላለች። ጌታችን ከሆሳና ዕለት በኋላ ወደ ቢታንያ ሄዶ ያድርና ከዛ ከቢታንያ ሲወጣ ነው ያችን በለስ የተመለከተው። በመንገድ ላይ ሲያልፍ አንዲት የበለስ ዛፍ ተመለከተ ይላል። ከዛ ወደዛች የበለስ ዛፍ ቀረበ። ለመመገብ ባሰበ ጊዜ ግን ፍሬ አላገኘባትም ይላል። ስለዚህ ለዘላለም ከቅጠል ብቻ በቀር ፍሬ ስላልነበረባት ለዘላለም ፍሬ አይገኝብሽ ብሎ ረገማት ይላል። ይህንን ቃል በቃል በመጽሐፍ ቅዱስ ተጽፎ እናነበዋለን። በተለይ በማርቆስ ወንጌል ምዕራፍ 11 ከቁጥር 11 ጀምሮ እስከ ቁጥር 13 ድረስ ስታነቡ እንደዚህ ይላል። ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። ዞር ብሎም ሁሉን ከተመለከተ በኋላ ጊዜው መሽቶ ስለነበረ ከ12ቱ ጋር ወደ ቢታንያ ወጣ። ልክ ከሆሳዕና በኋላ ወደ ቢታንያ ነው ሄደው። ከዛ በቢታንያ አድሮ ሲመለስ በማግስቱም ይላል ሰኞ ማለት ነው፣ የእሑድ ማግስት ነች ሰኞ። በማግስቱም ከቢታንያ ሲወጣ ተራበ። ቅጠልም ያለባት በለስ ከሩቅ አይቶ ምናልባት አንዳች ያገኝባት እንደሆን ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኝባትም። መልሶም ካሁን ጀምሮ ለዘላለም ምንም ካንቺ ፍሬ አይገኝ፣ ማንም ካንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ ይላል። ያቺ በለስ ወዲያውኑ ደረቀች ይላል። ይሄንን በንባብ ይሄንን በዜማ በጸሎት ቤተክርስቲያናችን ታስበዋለች። በመውደቅ በመነሳት ይሄንን በማንበብ በመተርጎም በማመስጠር ምእመናን በዚህ ዕለት ምን ማድረግ እንዳለባቸው ሊቃውንት እያስተማሩ ይህንን ዕለት እናስበዋለን ማለት ነው። የሚገርመው በለሱ ምሳሌነቱ ሶስት ምሳሌነት ወይም ምሳሌዎች አሉት። በለሱ የመጀመሪያው የቤተ እስራኤል ምሳሌ ናት በለስ ማለት ነው። ቤተ እስራኤል ተጠግቶ ሲያያቸው የአብርሃም ዘር ከመባል በስተቀር ሃይማኖትና ምግባር አልነበረባቸውም፣ ፍሬ አልባ ነበሩ ማለት ነው። አብርሃም የአብርሃም ዘር ከመባል በስተቀር የነበራቸው የፍሬ ሃይማኖት ወይም የሚገለጽ ምግባር አልነበረባቸውም። አዘነ ይላል። ሁለተኛ በለስ የተባለችው ኦሪት ናት። ወደ ኦሪትም ተጠጋ። ኦሪት ፍሬ አልነበረባትም ማለት አማናዊት ድህነት ወይም እውነተኛ ድህነት አልተገኘባትም። የሥጋ በረከትን ታሰጥ ነበረ፣ ጊዜያዊ ድህነትን ታሰጥ ነበረ። የነፍስ በረከትና ፍጹም የሆነ የነፍስ ድህነት ግን አታሰጥም ነበር። ፍሬ አልባ የተባለችው በለሷ በዚህ ምክንያት ነው ከኦሪት ጋር ስናገናኘት ማለት ነው። ሶስተኛውና የመጨረሻው በለስ የተባለችው ኃጢአት ናት። በለስ ቅጠሏ ሰፊ ነው። ኃጢአትን በዚህ ዓለም ላይ ሰፍና ነበር። በመላው በአዳም ኃጢአት የማይጠየቅ አካል አልነበረም። በዚህ ዓለም ላይ ኃጢአትን ሰፍና አገኛት ማለት ነው። ወደ በለስ ተጠጋ ማለት በለስ በኃጢአት ከተመሰለች ክርስቶስ ወደ ኃጢአት ተጠጋ ማለት ምን ማለት ነው? ወደ ኃጥአን፣ ወደ መጸባን፣ ወደ ቀራጮቹ ተጠግቶ ሳይንቃቸው ማስተማሩን ለመግለጽ ነው። ተጠግቶ ተመለከታት፣ በዓለም ላይ ሰፍና አገኛት። ከዛ በኋላስ ረገማት። ለዘላለም ከአንቺ ፍሬ አይገኝብሽ አላት ይላል። ከዚህ በኋላ በአንቺ የሚያዝ የሚኮነን አይኑር ሲላት ነው። እንዴ ኃጢአት እንሰራለን አይደል ወይ? አዎ፣ ግን በኃጢአት ተኮንነን አንቀርም። በንስሐ ኃጢአትን ማስወገድ እንችላለን ማለት ነው። በኦሪቱ ቢሆን ግን በኃጢአት እንደተያዘን ቆይተን ወደ ሲኦል ነበር የምንወርደው። ስለዚህ አቅም የላትም፣ ከስሯ ተነቅላ ደረቀች ይላል እና ኃጢአት በእኛ ላይ ስልጣን የላትም። በንስሐ እናስወግዳታለን ማለት ነው። አንድም በለስ ቅጠሉ ፍሬዋ ያማረ ነው፣ ሲበሉት ይጣፍጣል፣ እየቆየ ሲሄድ ግን ይመራል። ኃጢአትም በሰራናት ጊዜ ለጊዜው ስጋን ታስደስታለች፣ እየቆየን ስንሄድ ግን እንድንጸጸት ታደርገናለች፣ ትመረናለች። ስለዚህ የኃጢአት ምሳሌ የሆነችው በዚህ ምክንያት ነው ማለት ነው። ሊቃውንቱም በአንጻረ በለስ ረግማ ለኃጢአት፣ በበለስ አንጻር ኃጢአትን ረገማት፣ ለዘላለም ፍሬ ያገኝብሽ አላት። ለዘላለም ባንቺ ምክንያት የሚያዝ አይኑር አላት ማለት ነው። ስለዚህ ይህንን ቀን ቤተክርስቲያናችን ታስበዋለች። በሰሙነ ሕማማት ውስጥ ካሉት ዕለታት አንዱ ሰኞ ነው።